ውስጥ የነበሩ የታዩ ገብረጽዮን አለ፣ ጌታቸው ረዳ አለ፣ እንደገና ደግሞ አበይ ስብሃትና አቦይ ፀሐይ አሉ። ሌሎች የማይተዋወቁ ማናውቃቸው አሉ። ለኛ እዚህ አሁን እየተዋጉ የነበረ 10 ካናል ያሁን ያገኛችሁት ጀነራሎች በብዛት እዛው ነው የተዋጉና ጀነራል ከበደ እዛ ነው። ጀነራል ጆን የሚባል እዛው ነው። ወለጋ ብለው የሚጠሩት የነገብረጽዮን የጀባ ወይም የአድባ ብተና መቀሌ የሚኖር ዋና የነበረ የልዩ ኃይል አዛዥ ምሽጉ ላይ ሲዋጋ ነው ያለ። ትላንት 11 ሰዓት ነው ያባረርናቸው። ያን 10 ካናል ከያዝነው በኋላ እሱን ለማስመለስ 5 ጊዜ ጸረ ማጥቃት አድርገዋል። ዛሬ 5 ጊዜ ጸረ ማጥቃት ሲያደርጉ ጨፍጭፈን መልሰናቸዋል። አሁን ጦርነቱ አልቋል። ውጊያው ግን ትንሽ ይቀረናል። ጦርነትና ውጊያ ይለያያል። ውጊያው በተኩስ በመሳሪያ የሰው ኃይልም እየበላ የሚካሄድ ነው። ጦርነት የሚባለው ግን የፖለቲካም ክርክርም ስድብም 1 ዓመት 2 ዓመት የጀመሩት ከመንግስት ጋር ስለሆነ ጦርነቱ ተጠናቋል። መናገር የሚችሉበት ደረጃ የለም። ጦርነቱ ተጠናቋል የሚሉት የ31ኛ ክፍለ ጦር አዛዥ ኮሎኔል ሻምበል በየነ የሚቀረው መከላከያን ከርተው ወደ ጥፋት ቡድኑ የተቀላቀሉትንና የራሱ የጥፋት ቡድኑን አመራሮች የመልቀም ስራ ነው ይላሉ። ልዩ ኃይላቸው ፈርሷል። ታሽኛው ሚሊሻ ፈርሷል። አሁን የቀረ ከመከላከያ የወጡና አሁን ከኛ ጋር ደግሞ ተገንጥለው ወደነሱ የገቡት አመራሮች ብቻ ቀርተው የነሱ እየተዋጉና ያለ ውጊያው የመጨረሻ ስለሆነ ሞት ሽረት ናት። ሞት ሽረት ከሆነ ደግሞ እኛ እናውቅበታለን። እየከበብናቸው ስለሆነ ትንሽ ቀን ነው የሚጠብቀን የሚል እምነት አለኝ። ከዚህ ተነስቶ ቆላና ደጋ የሚባል ነገር የለም። እንግዲህ በኋላ ወደ አቅመራ የሚባል ወደ ተከዜ ጫፍ ወደ አማራ ክልል ጫፍ ተከዜ ፍየልውሃና ዲማ የሚባል ቦታ ላይ አቅመራ የሚባል ቦታ አለ። ድሮ እነሱ ባዶ 6 ብለው የሚጠሩት ወደዛ አካባቢ የተወሰኑ አመራሮች ድርስ ምልስ እያሉ እንደሆነ ማውቀናል። ቀለብ ውሃ ነዳጅ እያጡ እንደሆነ ማውቀናል። ስለዚህ አሁን እያጠናቀቅን ነውና ክፍለ ጦሩም ምርጥ ክፍለ ጦር ሆኖ ተደራጅቶ ወደ ኤርትራ ማፈግፈግ አድርገን ከዛ ተደራጅተን ከባድመ እስከ ተንቤን እየተዋጋ ያለ ክፍለ ጦር ነው። ህገወጥ በሆነ መልኩ